ለዚህ ጳውሎስ የተባረከ ይሁን ደፍሮ ጽፏል በአዳም ሁሉ እንደሚሞቱ ሁሉ እንዲሁ በክርስቶስ ሁሉም ሕያዋን ይሆናሉ ነገር ግን እያንዳንዱ በራሱ ተራ ይሆናል ሐምሌ 1965 የኔ ተራ ነበር ሐምሌ 1965 የራሳችሁ ተራ መቼ እንደነበረ ታውቁት ይሆናል እያንዳንዱ በራሱ ተራ ይሆናል ምን በሞትም ሕያው መሆንም በራሱ ተራ ይሆናል እያንዳንዱ ነገር ለእያንዳንዱ ሰው እግዚአብሔር በተራው ያደርጋል የሚቀር ቀጥሎ ነገር ግን እያንዳንዱ በራሱ ተራ ይሆናል ክርስቶስ እንደ በኩራት ነው በኋላ በመምጣቱ ለክርስቶስ የሆኑት ናቸው በኋላም ይላል እንደገና ጥቅሱን ፈልጉ ለማንበብ ከፈለጋችሁ ቀጥላችሁ በኋላም ይላል ክርስቶስ መጀመሪያ በኋላ በስሙ የሚያምኑ በኋላም ይላል እንደገና ስለዚህ ክርስቶስ መጀመሪያ ነው ከዛ በኋላ ደግሞ ከሙታን ለሚነሱ በኩራት ነው ከዛ በኋላ ደግሞ የእግዚአብሔር ነገር ይመጣል እግዚአብሔር ሁሉ በሁሉ የሚሆንበት ፕሮግራም እግዚአብሔር ፈጽሞ በፍጥረቱ የራሱን የሚገልጥበት ፕሮግራም ይሆናል ስለዚህ የትላንትናውን የእግዚአብሔርን ሐሳብ ካወቅ የዛሬውን ነገር አናጣው የነገውም ነገር አያስጨንቀንም ነገ ፍጥረት ምን ይሆናል ይሄኮ በጣም መጨነቅ ነው እኔ ራሴ ምን ሆናለሁ እውነቴን አንዳንዱ እኮ እሁድን በሉት ሌላም ቀን የሚያመልከው ሊያመልክ የሚሄደው ለምን መሰላችሁ ይህ ያዳነውን በየለቱ መልካምነቱን የማያሳጣውን እግዚአብሔር ሊያመልክ ሳይሆን ደህንነቱን ሊጠብቅ የሚያመልክ እንዳለ ታውቃላችሁ ደህንነቱን ሊጠብቅ የሚተጋ አለ ደህንነቱን ሊጠብቅ የሚያገለግል አለ ይሄ እንደተሰጠው አእምሮ ነው ግን አእምሮ የጠፋበት ነው ማንንም ደህንነቱን በእርሱ እንዳልጀመረ ደህንነቱን ሊያጸናና ሊጠብቅ አይችልም ግን በእግዚአብሔርን ማምለክ ስላለብን እግዚአብሔርን ማገልገል ስላለብን በዚያ ህይወት እግዚአብሔር በእኛ የጀመረውን እስከ ክርስቶስ ኢየሱስ ቀን ድረስ ያጸናዋል ይፈጽመዋል ስለዚህ አሁንም ደግማለሁ አእምሮአችሁ ከተመለሰላችሁ ከዓለም ፍጥረት የነበረውን የእግዚአብሔርን ልብ መርምሩ ለዚህ ፍጥረት ለሁላችን አሁን ያለው ሐሳቡና የሚቀጥለውን ሐሳቡ ለማግኘት ይሄ ትልቅ ነገር እግዚአብሔር በህይወታችን እንድንለማመድ የሚፈልገው ይሄ ነው ስለዚህ ውድቀት ወይ ኃጢአትና ደህንነት ሁለቱም በሰው በኩል የተገለጡ ናቸው ሁለቱም ለሰው ሁሉ ይደርሳሉ ውድቀት ለሁሉ ደህንነትን ግን ለጥቂቶች በእግዚአብሔር ፕሮግራም የለም እስቲ ማን አሸነፈ ውድቀት ለሁሉ በአዳም ደህንነት በክርስቶስ ለጥቂቶች ማን አሸነፈ ይሄ ወንጌል አይደለም ሐሰት እግዚአብሔርን መሳደብ ማለት ይሄ አይደለም ትልቅስ አዚም ማለት ይሄ አይደለም እግዚአብሔር ጥቂቶቹን ይዞ ወጣ ብዙዎቹ አሁን እንኳን በክርስትና ወይም በእምነት ቤት እንኳን ብንቆጥር ማን ይበልጣል አማኝ ይበልጣል ለማያምን ይበልጣል ማን አሸነፈ ብዙ በመውሰድ እግዚአብሔር ጥቂት የወሰደው በጥቂቱ ዓለምን ሁሉ ለማዳን ያ እንጎቻ የሚዲያምን ድንኳን ሲመታ ማየቱ እግዚአብሔር ትልቅ መጋገር አቅቶታል ግን ያ ድንኳን ስፋት ለእግዚአብሔር ምኑ ማለት ያህዛብ ዓለማመን የእግዚአብሔርን ታማኝነት አይከለክልም ስለዚህ በጥቂት በኩራት እግዚአብሔር ዓለምን እንደሚለውጥ ስላለው ነው ይሄ የሆነው እንጂ በጥቂቶች ለማሸነፍ ፈልጎ ነው እንጂ እግዚአብሔር ተሸንፏል ግን የብዙዎች ወንጌል
እግዚአብሔርን ያሸነፈ ወንጌል ነው። እግዚአብሔር ተሸናፊ የሚያደርግ የክርስቶስን ሥራ የሚንቅ ወንጌል ነው። አእምሮአችን ከዚህ ተመልሷል። እግዚአብሔር ይመስገን። የክርስቶስ ሥራ አሸናፊ ነው። እርሱ ሲሞት ሁሉ ሞቷል። ሁሉ መሞቱ ግን ሲነቃ ያ ሞቱን ተሸክሞ ይዞራል። የእግዚአብሔር ፕሮግራም ይሆናል። አንድ ነገር ልና እጨርሳለሁ። ሮሜ 5:15 ላንብብ። እንግዲህ በዚህ ክፍል እንደምናየው ውድቀት ያለ ፈቃዴ በውርስ አገኘሁት። ያለ ፈቃዴ በውርስ ነው ያገኘሁት። ሮሜ 5:15 ላይ አሁን ደህንነት ላገኘው የሚችለው በእግዚአብሔር ፈቃድ ወይም የእግዚአብሔር ፈቃድ ወለኔ ሲደርስ። ይሄ ከጥንት ጀምሮ ዓለም ሳይፈጠር በእግዚአብሔር ዘንድ የነበረ ነው። እግዚአብሔር የተመሰገነ ይሁን። ይህ ሐሳብ በእኛ ዘንድ የበረታ ከሆነ ይህንን ሐሳብ ነው በሕይወታችን ደጋግመን የምናሰላስለው። ይህም ሐሳብ ሥጋ ይለብሳል። እንጸልይና እንጨርስ፣ ሰዓታችን ስለሄደ። እግዚአብሔር አባታችን ሆይ እናመሰግንሃለን ስለ ከበረው ሐሳብህ። እግዚአብሔር ሆይ ታላቅ ስለሆነው ሐሳብህ፣ አሸናፊ ስለሆነው ሐሳብህ፣ በእኛም ዘንድ ይህ ሐሳብህ የከበረ ነው። ስምህ ይባረክ። እግዚአብሔር ሆይ እንደዚህም ሐሳብህ ፍጥረትን ሁሉ ወደ አንተ ስለምትጠቀልል በሰማይና በምድር ያለውን ከምድር በታች ያለውን አንዱንም ስለማታጣ ስለ ትንሹም ስለ ትልቁም ሩቅ ስላለው ሁሉ እግዚአብሔር ሆይ አንተ ስለምታስብ ስለ ዘላለማዊ ፍቅርህ ስምህ ይባረክ። እግዚአብሔር ሆይ ሁሉን ስለሚገዛው መንግስትህ በእያንዳንዳችን ስለ ጸናው ምክርህና መንግስት ሐሳብ ስምህ የተባረከ ይሁን። እግዚአብሔር ሆይ በእውነት መጀመሪያውን አውቀናልና ፍጻሜው ባንተ ዘንድ የተገለጠ ነው። ጌታ ሆይ ስለኛ ያሰብካት ሥጋ እንድትለብስ የዕለት ሕይወታችን እንዲሆን ባንተም እንድንመላለስ በዚህ ምድር ክብርህ እንዲሞላ ጽድቅህም እንዲገለጥ እንጸልያለን። ስለ ሰማህን ስምህ ይባረክ በኢየሱስ ክርስቶስ። እሺ እግዚአብሔርን እናመሰግናለን። አንድ ነገር ልናገር። እንግዲህ ምናልባት ይሄ የመጨረሻ ሁለተኛ ሳምንታችን ሊሆን ይችላል። እንደገና በዚህ ስፍራ ከተገናኘን በእድሳት ስም ነው እንግዲህ ቤቱን የሚዘጉት። ካለዛም ያው በሌላ ስፍራ እንገናኛለን። ግን የእግዚአብሔር ልጆች በመንፈስ የትም ይሰበሰባሉ። ለ9 እና ለ8 ዓመት በዚህ ስፍራ አገልግለናል። 9 ወይም 8 ዓመት ነው። የእግዚአብሔር ታማኝነት አልጎደለብንም። እግዚአብሔር ዝናብን አዝንቧል። ይሄ የዘነበው ዝናብ ምናልባት የምታመነጩበት ጊዜ ሊሆን ይችላል። በስፍራችሁ ሆናችሁ ሐዋርያት አንዱ ተገሎ ሁሉም ሲበተኑ ወንጌል ይዘው ነው የተበተኑት። ስለዚህ በምትሄዱበት ቦታ ይሄ የሰማችሁት ነገር ይከስማል የሚል እምነት የለኝም። ሃሌሉያ። ስለዚህ ሌላውን ሊያከስም ግን ሌላ ቦታ ሊሄድ ይችላል። እግዚአብሔር ከሁላችን ጋር ይሁን እና አድራሻው ቅድም የተጠቀሰው አንዱ ስልኬ ነው፣ አንዱ የወንድም ተስፋዬ ነው እና ጋዜጣው በቅርብ ጊዜ ይወጣል። ቢሮአችን በጣም ተመቻችቷል። እንግዲህ የጽሁፍ ስራችንን እንጀምራለን። እግዚአብሔር ይመስገን። ጌታ ይባርካችሁ። ጨርሰናል። Hey.